እንዴት ናችሁ ውድ ቤተሰቦች? አሁን ይሄን ተራራ ወጥቼ ያውላችሁ ሙዚየም ናት እሷ በመልስ ተጠርተን ይሄ አገር ሳይሆን እግራችንን አስበላን እንደው ያውላችሁ ድንጋይ በዚህ። ስለዚህ እዚህ ያገባችሁን እህቴን አዘንኩላት። እኔ እንደው እውነቴን ነው፣ ወደዚህ ሀገር እንዳታገቡ ሴቶች። ግን ሀገሩን የት ልንገራችሁ? የት ብዬ የማላውቀው ሀገር እንዳለ አሻል ነው። ደግሞ አሻል ምን ነበር? ይሄ ጫካው በዚህ እኛ በዚህ ውስጥ እየወጣን ነው። ይሄ ከተማው አዳማ ነው፣ ግን ብዙም አይታይም አዳማ ከተማው ማለት ነው። እኔ በባጃጅ ያው መተን እኮ ነው ባጃጁን ሊያስገባ ቀርቶ እኛንም አረፌ ናት ላይ የኔ እናት አፈር ልብላለሽ። አይ ልጅቷ አሁን እኔን ትጠላኛለች። ይዣት የመጣሁት አስከትይ፣ ሌሎቹማ ከኋላ ናቸው። እናንተ ቅደሙ ብለውን ነው፣ ደካማዎቹ ቅደሙ ብለውን። ደግሞ እኛ ባጃጅና አንተን ያዝን ብለን ኮንትራት ስንመጣ አንተ ጥላህን ሄድክ እኮ። አይ ወንድ ልጅ ተበታተነን እኮ ከኋላ። እስቲ ደኑ ምን ይመስላል? እግርሽ እኮ አንቺማ ሾኩተይ የኔ ምስኪን። አይ ጠላውን ብትይልኝ ሰው ሚስቱ አሊዝም ብላ እኔን አልያሳዘም እንዴ? ቀጥልን ነው እኔ እንደ ውስጥ አዳማን ላሳያችሁ። አረ ስቤው ራሱ ከተማው ትንሽ እንደ ሄደ። ይሄማ ይሄ ምን አይነቱ ነው? ጥሎን አልሄድም እንዴ? ወንዳምነን መተን እና እላችኋለሁ ውድ ቤተሰቦቼ፣ እንደዚህ ጉዞ እኔ ግን የምር አልመጣም። አሁን ምንም ብጠራ ምንም ቢባል ምኑን ልብሱን ሰሪልኝ እስቲ። ሙዜ ለመቼ ነው አሁን ታገት በደንብ? አረ አንቺ ጨንቀኛል ድብን ካለ እንደዛ ነው፣ እንደዚህ ነው ወይ እንጂ ቁልቁለቱ ጭራሽ አስጠላኝ። ዳገት ጠላ ይዛለ ያያችሁ እና እንደዚህ ገጠር አካባቢ ሩቅ መንገድ ያላችሁ እኔማ ከእህቶቼ ከ6ቱ እህቶቼ እሷ በምን እዚህ እንደመጣች አላውቅም። ወይ ተበደል። አዎ እውነት እቺን የመሰለች እህቴ በእናታችሁ የትም አሻሉ ውስጥ ገብታ አግብታ ከየት እንዳመጣች። አይ ይሄ ፍቅር እኮ ግን እንኳንም ቆይሁን ሳላገባ ከቤት ውስጥ። አሁን አገሬ ቁጭ አልኩኝ። ምንም ሞጆ ቅርብ ናት ለኔ። አንዷም አለች የኔ ታላቅ፣ የእሷ ይሻላል ግን የመስት አደበብ እኮ ከመኪና ወረድሽ ቤቷ ገባል። ማርያምን መስት እኮ ነች፣ ግን ያው ከኛ በላይ ነው። ከመኪና ወርደሽ ባጃጅ ካገኘሽ በባጃጅ ካላገኘሽ በእግርሽ። ግን ምን ልንገርሽ፣ አንድ ምሳሌ ልንገርሽና አንድ የቆየን ዝና መስት ያገባች ጊዜ ዝና መስት ጋር ስትላክ ማን ሩቅ አግቢ አላት። አልሄድም ማዘር አረ እባክሽን ይዘሽላት ሂጂ ዕቃ ስትላክ ጥሩ አይደለም። ሚስት አሁን ከሷ የባሰ ሀገር ውስጥ ገባች እሷ። ከዛ እንደፈረደብኝ እኔ ነበርኩ ታዛዥ። ከዛ በቃ አንቺ ይዘሽላት ሂጂ ጎሽ ልጅ ይባላለሁ። በቃ ታዛዥ ነኝ። አዎ መርቃኝ ነው እናቴ ሆይ። እኔ መንገዱን ሳልንቅ እየሄድኩኝ አሁን ለኔ ያው ከተማ ውስጥ ገባሁ አያችሁ። እና እንደዛ ነው እላችኋለሁ ውድ ቤተሰቦች። አሁን ገና ነን እኮ እና ይሄንን መንገድ እየገሰገስን ነው። አቤት ትክክለኛ መንጃር በሉት በቃ። ፀሐዩ እናንተ ዳገቱ ተሻለኝ፣ እኔ ቁልቁለቱ አስጠላኝ። ማርያምን ልቤ ዝቅ አለ ወደታች።
የምር ጫሜም ተፈቷል። ቆይ ልሰር መጀመሪያማ ባሌን ያገኙት። አዎ እሱ አይደለ እንዴ ፍሬውን ሰጪ፣ የልጅ ፍሬ ሰጪ ጠንሳሽ። እናንተ እሱ ነው ጠንሳሽ በኋላ እኔ ግን ልጅ ካገኘሁ እላለሁ። አይ እንዳይሰማ። አዎ ሰፈሩ ግን ደስ ይላል። እንዲህ አይነት ሰፈር ቱማንተሪ ቅጠፊ ልባ እራስሽ ለብ ብለሽ እኔም ጠጥታ ሀገሩን ሰፈሩን ረሳች። ደርሶ እኮ ሄዶ ሙዚቃ ከፈተ። ሄማ ሹፌ እታች ሊጠብቀን ነው። እየሄደ ነው ጥሎን እኮ ያላችሁ ከብቶቹ። እንደዚህ አይነት ገጠር ያለው ማን ነው? አምቦ እያሉ ነው ከብቶቹ። ፌናት የእናንተ ሀገርስ እንዴት ነው? ከሰሉን አያችሁ እንዴት እንደሚቀስ ሸፍነው ክምር ያክል። አንቺ ቆቦ አይነሳም እንዴ? ቅድም ቄሱን ተሳለም ማለት እነኙ የጠላ ማስታወቂያው ነው። ዳዊት መንገድ ሊሰራ ነው ዛሬ። መንገዱ ለባጃጁ እንሄዳለን። የእሱ ሀገር ጉድ ነው አሉ። አንቺ አርሲ ሮቤ የምራችም አሉ። ወደ ሳጉሬም እንቀርባለን ግን ሂዱታ ያንን እንዴ በዛ ላይ እኔ አልጫንም። ትሂድና ያው ትምጣ። እሷ ዘዋሪ ነች። እንደው ጥሏት በዚህ ጋር ምጥት። እስቲ ለኔም አንጪልኝ። አይብ አስራት ሀገር አርሲ ሮቤ አዎ አርሲ ነው። አርሲማ ክልሉ ነው። ኧረ ለምን እስቲ ነንቺ እንካለ መኪናውስ ማን አልወርድም ያለህ አለ እንዴ? ኧረ ታገኝ። ወይ እሱ በዚህ ጋር ጥሎ አካች እግዚአብሔር ያው ዛፊት እና ወሬ አላልቅ ብሏት እቹት እሷም እራሱ ብልጥ ናት። ቀሪ ገንዘብሽን ጥለሽ እግዚአብሔር ምን ይሁን እናቴ እሾክ እንዳይነካብሽ ነው። አሁን ማንም አያገባኝም። አግብቻለሁ እባክህ። መንገድ እየሰራ ነው እንደ ነጋ። አንቺ ስንሄድ ይሻላል መሰለኝ። ወይኔ የ5 ብር ነው የሞላባት። የብር ነው። ብሩን ለምን ፈለገ? እኔ እንጃ። እሱም ሰው ሆኖ ሊገፋ ነው።
አሁን ማን ዋለና እንደው ወይ ቅድም ራስ ወይኔ አየ እኔ አላገባም የፈለገ በወደው እዚህ ሀገር አላገባም። ፍቅር ያዛት እንግዲህ እዚህ ልጥፍ አለች በቃ። የዛኔ ድሮ እኮ ስታገቢ ባል መገኘቱን ብቻ ነው። ኦሮምኛ ነን